100% ናቹራል የሆነ የጸጉራችሁ ከለር በቤታችሁ ውስጥ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። በተለይ ጸጉራችሁ ከርዳዳ ለሆነ ጸጉራችሁ በፍጥነት ማሳደግ የምትፈልጉ የምሬ ነው ምላችሁ አንድ ጊዜ ብቻ ተጠቀሙት። ጸጉራችሁ የሚያረዝምላችሁ፣ ጸጉር የሚያለሰልስ፣ ጸጉራችሁ በሚገርም ሁኔታ አንድ ጊዜ ብቻ ስትጠቀሙት ለውጥ ታገኙበታላችሁ። በኮንፊደንስ ነው ምነግራችሁ። እንደዚህ እኔ ተጠቅሜ ስላየሁት በራሴ ለውጥ ስላገኘሁበት ነው ለእናንተ ማካፍላችሁ። እናንተም ተጠቅማችሁ እስኪ ለውጥ ካላገኛችሁበት ውሸታም በሉኝ። እስኪ ብቻ እኔ እንደሰራሁት ሰርታችሁ ተጠቀሙት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ታምረኛ የሆነ የጸጉር ውህድ ነው ይዤላችሁ የመጣሁት። ሁላችሁም ተጠቀሙት። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ላይክ አድርጉት፣ ሼር አድርጉት። ቪዲዮውን እስከ መጨረሻ ተከታተሉት። ቀጥታ ወደ አሰራሩ እንግባ። እዚህ ጋር የተጠቀምኩት 1 ማንኪያ አብሽ ነው። ብዙ ግብአቶች ስለምጠቀም ቪዲዮውን እስከ መጨረሻ ተከታተሉት። በተለይ መጨረሻ ላይ የምጠቀመውን ነገር አሳያችኋለሁ። በዋነኝነት ጸጉራችሁ የሚያለሰልስላችሁ፣ ጸጉራችሁ የሚያረዝምላችሁ መጨረሻ ላይ የሚጨምርበት ነገር ስላለ ቪዲዮውን እስከ መጨረሻ ተከታተሉት። 1 ማንኪያ አብሽ፣ 1 ማንኪያ ቆሮንፉድ፣ 2 ፍሬ ቀረፋ ጨምሬያለሁ። በቀጣይ ከርከዴ እጠቀማለሁ። እንደዛው 1 ማንኪያ ወይም 2 ማንኪያ መጠቀም ትችላላችሁ። ከርከዴ በዘይት መልኩ ሰርታችሁ መጠቀም ትችላላችሁ። ታምር ነው የምታዩት በጸጉራችሁ ላይ። በተለይ በዛሬ ውህድ የምሬ ነው ምላችሁ ታምር ነው የምታዩት። እንዴት አድርጎ ጸጉራችሁን እንደሚያለሰልስ አንዲች ዘለላ ጠብ አትልም። 1 ማንኪያ ተልባ ጨምራለሁ። አብሽ፣ ቆርንፉድና ከርከዴ እንደዛው ቀረፋ ተጨምሬያለሁ 2 ማንኪያ። በቀጣይ ተልባ ጨምሬያለሁ። አሁን ሽንኩርት ጨምራለሁ። ሽንኩርት ግዴታ ነው። ሽንኩርት በውህድ መልኩ ሰርታችሁ መጠቀም ትችላላችሁ። እንደዛው በዘይት መልኩ ብዙ ጊዜ እኔ ሽንኩርት እጠቀማለሁ። በዘይት ራሱ ሰርቼ ለቅቄላችኋለሁ። በዘይት መልኩ በውህድ መልኩ አብዛኛው ጊዜ እኔ በብዛት ሽንኩርት እጠቀማለሁ። ጸጉራችሁ ላይ ታምር ነው የምታዩት። ሽንኩርት አዘውትራችሁ ከተጠቀማችሁ ትንሽ ሽታ አለው። ሽታውን ካልፈራችሁ ጸጉራችሁ ላይ ታምር ነው የምታዩት። በተለይ ከግንባራችሁ ላይ ለሸሸ ጸጉራችሁ ማሳደግ የምትፈልጉ፣ ቤቢ ሄር ማብቀል የምትፈልጉ ሽንኩርትን አዘውትራችሁ ተጠቀሙ። እዚህ ጋር 2 ብርጭቆ ውሃ ጨምራለሁ። ሽንኩርት በዘይት መልኩ ስትጠቀሙት ነው ሽታ የሚኖረው፣ ግን በውህድ መልክ ስትጠቀሙት ምንም አይነት ሽታ የለውም። ብቻ ሰርታችሁ ሞክሩት። የዛሬው ውህድ ለየት ያለ ነው። ሁላችሁም እንድትጠቀሙ መክራችኋለሁ። ሁላችሁም ይሄን ቪዲዮ የደረሳችሁ ሁላችሁም ተጠቀሙት። ለ10 ደቂቃ በእሳት ሰራዋለሁ። ለ10 ደቂቃ ብቻ። አብሹና ተልባ ቆርንፉዱን መዘፍዘፍ ትችላላችሁ። ዘፍዝፋችሁ ማቆየት ትችላላችሁ። ከዘፈዘፋችሁት 5 ደቂቃ ብቻ ይበቃዋል በእሳት ላይ። በተለይ ጸጉራችሁ ማሳደግ የምትፈልጉ የምር ጸጉራችሁ ማርዘም የምትፈልጉ ይሄንን ውህድ ተጠቀሙ።
ጸጉራችሁ ስለሚለሰልስ ስለማይነቃቀል ስለማይሰባበር ጸጉራችሁ ርዝመቱ ይጨምራል እና ሳትሰለችሁ ይሄንን ውህድ በየጊዜው በተከታታይ ተጠቀሙት። ልክ እንደዚህ በእሳት ለ10 ደቂቃ ተሰሩትና ከዛ እንደ ውህድ ነው የምሰራው። ሌላ የምጨምርባቸው ግብአቶች ስላሉ ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉት። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። የደወሉን ምልክት ተጫኑ። እኔ የምለቃቸውን ቪዲዮ ሁልጊዜ እንዲደርሳችሁ። ይህ ሆዳችንን በዚህ መልኩ አጥልየዋለሁ። አሁን ቀጥታ ሌላ ነገር ጨምሬ ሌሎች ግብአቶች ጨምሬ በድጋሜ በእሳት ለ2 ደቂቃ እንደዚህ ሰራዋለሁ። ትኩስ ስለሆነ ማለት ነው። መጨመርባቸው ግብአቶች ሁሉ አሳያችኋለሁ። እዚህ ጋር 1 ማንኪያ ቡና ጨምራለሁ። ቡና ሽበት ላለባችሁ ሽበታችሁን ማጥፋት የፈለጋችሁ ቡና በጣም አሪፍ ነው። ቡና አዘውትራችሁ ተጠቀሙ። በሻምፑ መልኩ መጠቀም ትችላላችሁ። እንደዛው በእንደዚህ አይነት በውህድ መልኩ መጠቀም ትችላላችሁ። በጣም አሪፍ ነው። በተለይ ሎሚ ጨምራችሁበት ቡና በውሃ እንኳን በጥብጣችሁ ወይም በእንቁላል አርጋችሁ ሽበት ላለባችሁ ለሽባታችሁ ተጠቀሙት። እዚህ ጋር ነሻ ጨምራለሁ። 2 ማንኪያ ነሻ ጨምራለሁ። ለ2 ብርጭቆ ውሃ 2 ማንኪያ ነሻ በቂ ነው። ውህዳችሁ መቅጠን የለበትም። አሁን አሳያችኋለሁ። ትኩስ ስለሆነ ቶሎ ነው የሚደርሰው። ብዙ እሳት አያስፈልገው። አያችሁት? ቶሎ ወፈረልኝ እና በቃ በዚህ መልኩ ጨርሼለታለሁ። አሁን ሌሎች ግብአቶች እየጨመርኩኝ አሳያችኋለሁ። ሁላችሁም እንድትጠቀሙት እመክራችኋለሁ። ይሄንን ቪዲዮ ሼር አድርጉት፣ ላይክ አድርጉት። በዋትስአፕ፣ በኢሞ፣ በቴሌግራም ለጓደኞቻችሁ ሼር አድርጉት፣ ይጠቀሙበት። ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ፣ እኔ እመልሳለሁ። ልክ እንደ ጻፋችሁ ኮሜንታችሁን ጥያቄ ካለ እመልስላችኋለሁ። የኔን ዘይት ደግሞ መግዛት የፈለጋችሁ በቴሌግራም ቻናሌ መጥታችሁ ማዘዝ ትችላላችሁ። ዘይት እሸጣለሁ። ኢትዮጵያ ውስጥ ላላችሁ ብቻ ዘይት፣ ቀሲል፣ ሞሪንጋ፣ ሂና እሸጣለሁ። በቴሌግራም መጣችሁ ማዘዝ ትችላላችሁ። ማዘዝ የምትፈልጉ የቴሌግራም ቻናሌ ሊንክ ባዮ ላይ አለ። ከፕሮፋይሌ ስራ አለ ቴሌግራም የሚል አለ። እሱን ስትጫኑት ወደ እኔ ያመጣችኋል። አያችሁት? ውህዳችን በዚህ መልኩ ጨርሰንለታል። ይኸውላችሁ ይሄንን ታምረኛ የሆነ ዘይት እንዳያመልጣችሁ ሰርታችሁ ተጠቀሙት። ባለፈ ሙሉ አሰራሩን ሰርቼ ለቅቄላችኋለሁ። ፕሮፋይሌን ተጭናችሁ ገብታችሁ ሰርታችሁ ሞክሩ። ታምር ነው የምታዩት። በሽንኩርት ምናምን ነው በሌሎች ግብአት ነው የሰራሁት። ሁላችሁም ሰርታችሁ ተጠቀሙት። አሁን ዘይቴን እጨምራለሁ። በዚህ መልኩ እንግዲህ እናንተም በቤታችሁ ውስጥ ዘይት መስራት ትችላላችሁ። ከምትገዙ እንደዚህ በቤታችሁ ውስጥ ሰርታችሁ ተጠቀሙ። የተለያዩ ዘይቶች እየሰራሁላችሁ ነው። ታምረኛ የሆኑ ዘይቶች ናቸው። እንደዚህ በቀላል መንገድ ሰርታችሁ መጠቀም ትችላላችሁ። ጸጉራችሁ ማሳደግ የምትፈልጉ ብቻ ሰርታችሁ ተጠቀሙ። አያችሁት እንዴት አባቱ እንደሚያምር። ይሄንን ውህድ ተቀብታችሁ 2 ሰዓትም 1 ሰዓትም በቂ ነው። 1 ሰዓት ራሱ በቂ ነው። ከተቀባችሁ በኋላ በላስቲክ ሸፍኑት። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ አድርጉት፣ ሼር አድርጉት።
ሀሳብ አስተያየታችሁ ያው ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። ለእያንዳንዳችሁ ኮሜንታችሁ እመልስላችኋለሁ። ባይ ባይ።